ሰላም ጤና ይስጥልን ውድ የዞዲ ቲዩብ ቻናል ተከታታዮች እንዴት ናችሁ? ይሄ በየዕለቱ አዳዲስ የጤና መረጃዎች የሚቀርቡበት የጤና ቻናል ነው። ይህንን ቻናል ሰብስክራይብ በማድረግ ቤተሰብ ይሁኑ። ዛሬ ጉበቱ እንደተጎዳ የሚነግሩትን 10 ምልክቶችን እንመለከታለን። ጉበት በአካላችን ትልቅ ኬሚካል አመንጪ አካል ነው። ጥቅሞቹ ብዙ ናቸው። 3 ዋና ጥቅሞች አሉ። ባይል የሚባል ምግብን ለመፍጨት የሚያግዝ አረንጓዴ ኬሚካል ያመነጫል። በሰውነታችን ያሉ መርዛማ ንጥረ ነገሮችን ያጸዳል። የሰውነታችንን ኃይል ፍላጎት ለማሟላት ግሉኮስን ያመነጫል። ከጉበት አስፈላጊ ጥቅሞች አንጻር ጤናውን መከታተል ለሰውነታችን ጤና አስፈላጊ ነው። ጥሩ አመጋገብ፣ አካል ብቃት እንቅስቃሴና በቂ እንቅልፍ ማግኘት ለጉበት ጤና አስፈላጊ ነገሮች ናቸው። አልኮል እና ቡና ማብዛት የጉበታችንን ጤና አደጋ ላይ ይጥሎታል። ጉበታችን ሲታመም ህመሙ በብዙ ሰውነት አካላችን ላይ ይንጸባረቃል። የተለያዩ የጉበት በሽታዎች አሉ። የተለመዱት ሲሮሲስ፣ ሲስቲክ ህመም፣ የጉበት ፋት ህመም፣ የሐሞት ጠጠር እና ሄፓታይተስ ናቸው። ጉበቱን ሁሌ የሚንከባከቡ ከሆነ ጤናው ላይ ለውጥን ያዩታል። የጉበት ጉዳት ካለ አስቀድሞ በመታከም የመዳን እድሉን ያሰፋሉ። የጉበት ጉዳቶች ምልክቶቹ ምንድን ናቸው? የመጀመሪያው ማቅለሽለሽና ማስመለስ። ብዙ ሰው የማቅለሽለሽ ስሜት እና ማስመለስ እንደ አደገኛ የበሽታ ምልክት አይቆጥራቸውም። ያለምንም ምክንያት የማቅለሽለሽ ስሜት ወይም ማስመለስ ካጋጠሙ የኩላሊት ወይም የጉበት ህመምን ያመለክታል። ስሜቱ የተሰማው ግን በምግብ መመረዝ ወይም በሌላ የተያያዘ ህመም ከሆነ የጉበት ጉዳት የመሆን እድሉ ትንሽ ነው። የጉበት ጉዳት ያጋጠማቸው ሰዎች የማቅለሽለሽ ስሜት ይሰማቸዋል። ይህ ስሜት የሚመጣው የጉበታችን መርዛማ ንጥረ ነገሮችን የማስወገድ ኃይል ስለተዳከመ ነው። የምግብ አፈጫጭ ለውጥም ማቅለሽለሽ እና ማስመለስ ያስከትላል። በየጊዜው የማቅለሽለሽ እና የማስታወክ ስሜት ጤናችንን በከፍተኛ ደረጃ ስለሚያውክ የዶክተር ክትትል ያስፈልገዋል። ሁለተኛ፣ የድካም ስሜት። የማይለቅ የድካም ስሜት የጉበት ጉዳት ምልክት ሊሆን ይችላል። የምንመገበውን ምግብ አፈራርሶ ወደ ኃይል የሚቀይረው ክፍል ጉበት እንደመሆኑ ሲጎዳ ሰውነታችን ኃይል ያንሰዋል። ከዛም አልፎ ጉበት ለማጥራት የሚቸገረው መርዛማ ንጥረ ነገሮችን ሰውነታችን ያዳክሙ። የድካም ስሜት ሌላ እዚህ ከተጠቀሱ ስሜቶች ጋር አንድ ላይ ከተሰማው ዶክተሩን ማማከር አለበት። የምግብ ፍላጎት መቀነስ። የምግብ ፍላጎት መቀነስ ሌላ የጉበት ጉዳት ምልክት ሊሆን ይችላል። የምግብ ፍላጎቶ ከቀነሰ እና ከዚህ ከተጠቀሱት አንድ ሌላ ስሜት ካለው ዶክተርን ማማከር አለበት። የጉበት ጉዳት ያጋጠማቸው ሰዎች የምግብ ፍላጎታቸው ሙሉ በሙሉ ሊጠፋ ይችላል። ይህም የሚሆነው ጉበታችን ሐሞት ማምረት ሲከብደው ነው። ሐሞት ምግብ እንዲፈጭ የሚያደርግ ንጥረ ነገር ሲሆን የሱ ምርት መቋረጥ የምግብ ፍላጎታችን እንዲጠፋ ምክንያት ይሆናል። ምግብ ፍላጎት መቀነስ ራሱ ድካም ስሜት እንዲሰማን በማድረግ ለማገገም እንድንቸገር ይሆናል። ምግብ አለመፈጨት። ሊቨር የሚያመርተው ሐሞት ለሆድ መፈጨት አስፈላጊ ንጥረ ነገር እንደመሆኑ ጉበት ሲጎዳ የሚያጋጥመን የመፈጨት ችግር ለተቅማጥ ሊያጋልጠን ይችላል። የሐሞት መመረት ችግር ሐሞት ጠጠር፣ የሆድ መነፋት፣ የሆድ ድርቀት እና አጣዳፊ ተቅማጥ ሊያመጣብን ይችላል። ጉዳቱ ከፍተኛ ሲሆን ከፍተኛ የሆድ ህመም ስሜት እንዲሰማን ምክንያት ሊሆን ይችላል። የሽንት ቀለም መቀየር። በቂ ፈሳሽ እየወሰድንም ሽንታችን የጠቆረ ቀለም ካለው የጉበት ችግር ምልክት ሊሆን ይችላል። ሽንት ሲጠቁር ወደ ብርቱካናማ ወይም ወደ ቡኒ ቀለም ያደላል። ጥቁረቱ የሚከሰተው ደማችን ውስጥ የቢሊሩቢን መጠን ሲጨምር ነው። ይህም የሚከሰተው ጉበታችን ንጥረ ነገሩን ለማስወገድ በመቸገሩ ነው። የጠቆረ ሽንት በቂ ውሃ ባለመጠጣት፣ ቫይታሚን ቢ በመውሰድ፣ መድኃኒቶች በመውሰድ፣ በሽንት ቧንቧ ኢንፌክሽን፣ በኩላሊት ህመም እና በኤንዛይሞች እጥረት ሊከሰት ይችላል። ሽንቶ ለረዥም ጊዜ ጥቁረት ካሳየ ዶክተርን ማማከር አለበት። የቆዳ ቢጫ ቀለም
መያዝ። አንድ የጉበት ህመም ምልክት ጃንዲስ ወይም የቆዳችን የአይናችንና የጥፍራችን ቀለም ቢጫ መሆን ነው። በደማችን እና በቆዳችን ቢሊሩቢን ሲበዛ የቆዳችንን ቀለም ወደ ቢጫ ይቀይረዋል። በደህና ጊዜ ጉበታችን ይህንን ንጥረ ነገር ያስወግደው ነበረ። ጃንዲስ የጉበት ብቻ ሳይሆን የጣፊያ በሽታም ምልክት ሊሆን ይችላል። የሰገራ ቀለም መቀየር። የሰገራ ቀለም መቀየር የጉበት ችግር ሊያመለክት ይችላል። በደንብ የሚሰራ ጉበት ወደ ሰገራችን ሐሞት እንዲገባ ያደርጋል። ይህ ሐሞት ነው ሰገራችንን ቡኒ ቀለም የሚሰጠው። የጉበት ቃጠሎ ወይም ጠባሳ ሰገራችን ቢጫ ወይም ቀይ አፈር መሰል ቀለም እንዲያመጣ ያደርጋል። አልፎ አልፎ የሚታይ የሰገራ ቀለም ለውጥ አሳሳቢ አይደለም። ነገር ግን ተደጋግሞ የሚከሰት ከሆነ ሐኪም ማማከር እጅግ በጣም ጥሩ ነው። ሆድ ላይ የሚታዩ ለውጦች። ሆድ ላይ የሚታዩ ለውጦች ሌላ የጉበት በሽታ ምልክት ሊሆኑ ይችላሉ። የታችኛው ሆዳችን የሚያብጥ ከሆነ ወይም ህመም የሚፈጥር ከሆነ አሳይተስ የሚባል በሽታ መገለጫ ሊሆን ይችላል። አሳይተስ በሆዳችን የሚፈጠር የፈሳሽ ክምችት ነው። ይህ የሚከሰተው ጉበታችን ከፍተኛ ጉዳት ካስተናገደ ነው። አሳይተስ በሌላ በሽታም የሚፈጠር ስለሆነ ሐኪም ማማከር እጅግ በጣም ጠቃሚ ነው። የሰውነት ፈሳሽ መያዝ። የጉበት ጉዳት በእግራችንና ቁርጭምጭሚታችን ላይ የፈሳሽ ጥርቅም በመፍጠር እንዲያብጥ ያደርጋል። ይህ ህመም አሳይተስ ከተባለው በሽታ ጋር ይያያዛል። የውሃ አዘል እብጠት ህመም። ሌሎች መንስኤዎች ሰውነታችን ላይ የሆርሞን መዛባት፣ የኩላሊት ችግር፣ የልብ በሽታ እና ሊምፋቲክ ሲስተም ላይ የሚፈጥሩ ችግሮች ናቸው። የቆዳ ስሜት መጨመር። ሌላ የጉበት ጉዳት ምልክት የቆዳ ስሜት መጨመር ነው። ቆዳችን በቀላሉ ሊቆስል ይችላል። የደም ቧንቧችን ቆዳችን ላይ ሊፈጥር ይችላል። እነዚህ ችግሮች ጉበታችን በቆዳችን ላይ የሚፈጥሩ አሳካኪ ኃይሎችን ማጥፋት ባለመቻሉ ነው። ቆዳ ማለስለሻ ቅባቶች መጠቀም ስሜቱን ሊያበርድልን ይችላል። ነገር ግን የጉበታችንን ችግር ካላጠፋን ሙሉ በሙሉ አይድንም። ሌሎች የጉበት ጤንነት መጠበቂያ መንገዶች መጠጥ መጠጣት ማቆም፣ ማጨስ ማቆም፣ እንደ ነጭ ሽንኩርት፣ የወይን ፍሬ፣ አፕል፣ አቮካዶ፣ ሎሚ የመሳሰሉትን ጉበትን የሚያድሱ ምግቦችን መመገብ፣ በየቀኑ 2 ወይም 3 ሲኒ አረንጓዴ ሻይ መጠጣት፣ ቫይታሚን ሲ የያዙ ምግቦችን መመገብ፣ ጨው እና ስጋ መቀነስ፣ በየቀኑ እንቅስቃሴ ማድረግ፣ መራመድ፣ መዋኘት፣ መሮጥ ይረዳል። የሆድ ድርቀት እንዳይኖር መጠንቀቅ፣ ኮሌስትሮል መጠኑን መቀነስ፣ ስኳር በሽታ ካለብዎ የደም ስኳር መጠኑን ቁጥጥር ስር ማዋል አስፈላጊ ነው።